106.7 ላይ ሀገራዊ የንግድ ተቋማትን በምርምር በታገዘ መልኩ የሚፈትሽ እንዲሁም የሀገራችንን የንግድ ህግጋት በትንታኔ የሚቀርብበት ልዩ የሬዲዮ ዝግጅት ጄ ቢዝነስ ዓለም አቀፍ ስኬት ያላቸውን የንግድ ተቋማት ተሞክሮች የሚቀርብበት በተጨማሪም የንግድ ማህበረሰቡና ሸማቾችን በቀጥታ ስርጭት የሚያሳትፍ የሬዲዮ ፕሮግራም ጄ ቢዝነስ ዘወትር ረቡዕ ከጠዋቱ 3 ሰዓት እስከ 4 ሰዓት እንዲሁም ቅዳሜ ከጠዋቱ 3 ሰዓት እስከ 4 ሰዓት በጄኤፍኤም 106.7 ላይ ያገኙታል። የፕሮግራሙ አዘጋጅ ያሬድ አደመና ቤተልሔም መንግስት። ጄ ቢዝነስ ሰላም ጤና ይስጥልን አድማጮቻችን እንደምን አድራችኋል? ጄ ቢዝነስ ዛሬ በአዲስ መልኩ ተጨማሪ ቀንና የሰዓት ለውጥ አድርጎ ቅዳሜ ከ3 ሰዓት እስከ 4 ሰዓት ለየት ባለ ዝግጅት እንግዲህ የመጀመሪያውን ዝግጅት ዛሬ ይዘን ቀርበናል። በያላችሁበት ለሁላችሁም ሰላሙን እንመኛለን። ዛሬ ስቱዲዮ አብራኝ ቤቲ ትገኛለች። ቤቲ እንኳን ደህና መጣሽ። እንኳን ደህና ቆየኝ ያሬድ። እንግዲህ አድማጮቻችን ዛሬ ከሰራተኛ አያያዝ ጋራ የመንግስት ሰራተኞች የደሞዝ ጭማሪ ተደርጎላቸዋል። ከደሞዝ ጭማሪው ጋር በተያያዘ ለአንድ ድርጅት ስኬት የሰራተኞች አስተዋጽኦ ቀላል ስላልሆነ ቤቲ በዚህ ጉዳይ ላይ እናወራለን። የሰራተኛ አያያዝ ምን መምሰል እንዳለበት ከሱ ጋር የተያያዙ ጉዳዮች ይኖሩናል። በተጨማሪም ደግሞ የህፃናት ጉልበት ብዝበዛ ከ18 ዓመት በታች የሆኑ ህፃናትን ለስራ መጠቀም በአንዳንድ ሀገሮች ላይ በጣም ይስተዋላል እና እኛም ሀገር ላይ ኮመን ነው። ይህንን ጉዳይ እናነሳለን። በስተመጨረሻ ላይ ባለፈው ረቡዕ ቃል እንደገባን ስታርታፕ ቢዝነሶችን ወይም ደግሞ ጀማሪ ቢዝነስ ያላቸውን ሰዎች ስቱዲዮ እየጋበዝን በስልክ እያስገባን እናበረታታለን። ችግሮቻቸው ላይ እንወያያለን፣ እናሳድጋለን። በተለይ የቅዳሜው አዲሱ ፕሮግራማችን አዳዲስ ቢዝነስ የጀመሩ ወጣቶችን፣ ሴቶችን፣ ወንዶችን እንግዲህ ከትንሽ ጀምሮ እንዴት ትልቅ መሆን እንዳለባቸው እናሳያለን፣ ፕሮሞት እናረጋቸዋለን ማለት ነው። ዛሬም ኦንላይን ቢዝነስ ላይ የተሰማራች ወጣት ስቱዲዮአችን ጋብዘናል። በዛ እናወራለን። እንግዲህ አብራችሁን ቆዩ። ሀሳብ አስተያየት ካላችሁ በምናሳቸው ጉዳዮች ላይ 0977 11 12 13 0977 11 12 13 ላይ ይደውሉልን። አዲስ ቢዝነስ የጀመራችሁ ቢዝነሳችሁ ላይ ችግሮች ካሉ ደውሉልን። ተራ በተራ እያስገባን እንግዲህ ሰፊ ነገር ለማቅረብ እንሞክራለን ማለት ነው። እንግዲህ ወደ ፕሮግራማችን ከመሄዳችን በፊት ረፍት አድርገን ሙዚቃ ሰምተን እንመለሳለን። አብራችሁ ቆዩ። ተመልሰን መጥተናል። አድማጮቻችን የምታደምጡት ጄ ቢዝነስ ነው በተወዳጁ ጄኤፍኤም 106.7። እንግዲህ ቀድመን እንዳወሳናችሁ ዛሬ ከሰራተኛ አያያዝ ጋራ የአንድን ቢዝነስ ምርታማነት ለመጨመር በጣም ወሳኝ ነገር ስለሆነ እሱ እናነሳለን። ደግሞ ቤቲ ሰሞኑንም በመንግስት የሰራተኛ ደሞዝ ጭማሪ ሆነዋል። እስቲ እሱን እንዴ? አዎ ያሬዶ እንደምታውቀው በተለያየ ጊዜ በተለያዩ ዜናዎች ላይ የተነሳ የነበረ የደሞዝ ጭማሪ ብዙ ሲያነጋግር የነበረው እንግዲህ በቅርቡ ከመስከረም ወር ጀምሮ ወደ መከፈል እንደሚጀምር የተለያዩ ዜናዎች ወጥተዋል። የደሞዝ ጭማሪ ኦልሞስት ከ160 ቢሊዮን ብር በላይ ተጨማሪ በጀት ስለሚጠይቅ እሱን ጨምሮ የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች ደሞዝ ጭማሪ ላይ መመሪያ አስተላልፈዋል። የመንግስት አገልግሎትና አስተዳደር ፖሊሲ ትግበራን የሚያፋጥንና የደሞዝን የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት አለመሆኑን የጠቆሙት ኮሚሽነሩ ይልቁንም የመንግስት ሰራተኛውና የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ የተደረገ ጭማሪ መሆኑን ተናግረዋል። የመንግስት ሰራተኛውም ይህን ተረድቶ ህዝቡን በቅንነት በታማኝነት ማገልገል እንዳለበትም አሳስበዋል። በዚህ ደሞዙ ደግሞ ከመስከረም ወር 2018 ዓ.ም ጀምሮ እንደሚከፈል የገለጹት ዶክተር መኩሪያ ምናልባት በአንዳንድ አካባቢዎች በዚህ ወር ካልደረሰ የማንኛውንም ጫና ተቋቁሞ ለሰራተኛው አዲሱን የደሞዝ ጭማሪ መክፈል እንዳለባቸው ጥብቅ ማሳሰቢያ ሰጥተዋል። የደሞዝ ማስተካከያው ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚጠይቅ የተጠቆመ ሲሆን ይህም ለደሞዝ የሚወጣውን ጠቅላላ ዓመታዊ የመንግስት ወጪ ወደ 560 ቢሊዮን ብር እንደሚያደርሰው ገልጸዋል። ያሬድና በዚሁም ያው አሳስበው ደሞዝ ጭማሪውን ሰራተኞች የበለጠ ደግሞ ፕሮዳክቲቪቲያቸውን እንዲጨምሩ በዛው አሳስበዋልና እዚች ላይ ትንሽ እንድናወራ
ያ ምንድነው ጥሩ ነው ከመስከረም ወር ጀምሮ ነው የሚለው ግን ያው መስከረሙ ላይ ያልተከፈላቸው አሉ አይደል ቼክ ስናደርግ ቤት አዎ ያልተከፈላቸው አሉ ግን የመስከረም ወር ታስቦ በሚቀጥለው ጥቅምት ላይ ስለዚህ ጨመርመር ብሎ ሊያገኙ ይችላሉ ይሄ ጥሩ አበረታች ነው ግን ችግሩ ምንድነው መሰለሽ ደሞዙን ስጨምሪ ያው ኢትዮጵያ ውስጥ እንደምታውቂው የንግዱ ማህበረሰብ ደግሞ ሌሎች ነገሮችን አብሮ ደሞዝ ጨመረ ብሎ ስለሚጨምር የጭማሪውን ጥቅም ብዙ ጊዜ ሰራተኛው አይገነዘብም ምክንያቱም በዛው መጠን ወጪዎቹ ይጨምሩበታል ገብቶሻል ምንም አግባብ ባልሆነ መልኩ ደሞዝ መጨመሩን ብቻ አይተው ቤት ክራይ ላይ ይጨምሩባቸውና እንዴ ደሞዝ ተጨምሮ ይለ እንደ ይላቸው የምግብ ነክ ነገሮች ላይ ይጨምሩባቸዋል ከዛ የደሞዙ ጭማሪ ለሰራተኛው ትርጉም አይሰጠው ገብቶሻል አይደል እንደውም እንደ በርደን እንደ እዳ ይታያል ያ ወይ እዳ ሊሆንበት ይችላልና አሁን ጥንቃቄ የሚያስፈልገው ከደሞዝ ጭማሪው ጋር ሌላው የንግዱ ማህበረሰብ ከጨመረባቸው ትርጉም ስለማይሰጥ እዛ ላይ ጥንቃቄ ይፈልጋል ነው ሌላው ፖይንት ምንድነው ሰራተኛን በደሞዝ ክፍያ በማስተካከል ብቻ እንትን ልታተጊዋችሁ በርግጥ አንዳንድ ሰዎች ገንዘብ የሚያተጋቸው ሰዎች ሊኖሩ ይችላሉ አይደል ግን ገንዘብ ብቻውን ያን ሰራተኛን እንትን አይጨምርለትም ስለዚህ ሌሎች ነገሮች አብሮ መታየት አለባቸው ምንድነው ቁም ነገሩ እኛ ዛሬ ይሄንን ሐሳብ እንድናነሳ የተፈለገው የሰራተኛ ደስተኛ ሰራተኛ የድርጅቱንም ፕሮዳክቲቪቲ ይጨምራል ብዙ አሰሪዎች እኛ ሀገር ማይገነዘቡት ነው ሰራተኛውን በጣም ብዙ ሰዓት ማሰራት አሰርቶም ተጨማሪ ነገር አለ መክፈል እነሱ የሚያዩት ቢሮ ገብቶ መውጣቱ ነው ጧት ገብቶ ማታ መውጣቱ ነው ይሄ ሰውዬ ግን ደስ ብሎት ስራው ላይ ተገኝቷል ወይ ገብቶሻል ጥሩ አይምሮ ጥሩ ማይንድ ሴት ኖሮት ስራው ላይ ተገኝቷል ይሄ በጣም መሰረታዊ ነገር ነውና ይሄ በሌለበት ሁኔታ ገንዘብ ብቻውን ኢንስፓየር ላይ ያረጋቸው ሞቲቬት ላይ ያረጋቸው ይችላልና ተያይዞ አብሮ ሌሎች የስራ ኢንቫይሮንመንቶች መስተካከል አለባቸው ብዬ ስለማምን ነው ቤት እሱ ላይ ያሬዶን መጨመር የምፈልገው ብዙ ጊዜ የደሞዝ ብቻ ሳይሆን እንዳልከው ሰራተኛና አሰሪ ጋር ዊን ዊን የሆነ ሲቹዌሽን መፈጠር አለባቸው ብዬ አስባለሁኝ ያ ዊን ዊን ምንድነው አሰሪው የሚጠበቅበት ነገር አለ ሰራተኛው የሚጠበቅበት ነገር አለ ስለዚህ አሰሪው እንዳሰሪ ከሱ የሚጠበቀውን ፋሲሊቴት ማድረግ ይኖርበታል ሰራተኛውን ለምሳሌ ኮሙኒኬሽን የሆነ ክሊር የሆነ ኮሙኒኬሽን ብዙ ጊዜ አይደረግም ስራው በአግባቡ ይሄ ነው ተብሎ ክሊር የሆነ ጎሉ ምንድነው የስራው አካሄድ ምንድነው የምትሰራው ምንም ኤክስፒሪየንስ ያለህም ሰራተኛ ብትሆን አንድ ድርጅት ላይ ስትሄድ የድርጅቱ አሰራር የተለያየ ነው የሚሆነውና ስለዚህ ለሰራተኞች ሁሉ ጊዜ ኦን ጆብ ትሬኒንጎችን መስጠት ያስፈልጋል በትሬኒንጎች ማብቃት ያስፈልጋል ሁሉ ጊዜ ሪማይንድ ማድረግ ያስፈልጋል ያንተ ጎል ወይም የድርጅቱ ጎል ከሰራተኛ ጎል ጋር ካልተመሳሰለ ምንም አይነት ለውጥ ድርጅቱ ላይ ልታመጣ አትችልም ስለዚህ ኮሙኒኬሽን በጣም ትልቁን እንትን ይወስዳል መሰረታዊ ነገር ነው ከዛ ደግሞ ሰራተኞችህን ማወቅ ሰራተኛ የተለያየ ባህሪ ያለው የተለያየ ሴት ስትሆን የራሷ ባህሪ ያላት ወንድ ሲሆን እንደዛው አለው በእድሜ የተለያየ ባህሪዎች ይኖራሉ ኢንዲቪጁዋሊ ምን አይነት አቅም አላቸው ከዛ እንደ ቲም ደግሞ አንድ ላይ ተጋግዘው ሲሰሩ ደግሞ ምን አይነት ባህሪ ያላቸው የሚሉትን እነሱን እያነሳክ ከሰራተኞች ጋር የሚኖርህ መስተጋብር ይሄ አብሮ የመስራትን ባህል የምታዳብርበት ያንተን ሰራተኞች በማወቅ አንደኛው እሱ ነው ስለዚህ እነዚህ ነገሮች ላይ ከሰራን አብረን በመስራት ከቻለን ለአንድ ጎል መስራት ከተቻለ ድርጅትን ማሳደግ ማትችልበት ምንም ምክንያት አይኖርም እንደ ሰራተኛው ደግሞ ስለሚከፈልህ ብቻ እዛ ቦታ ላይ መገኘት ለምሳሌ አሁን ትልልቅ የመንግስት ቦታዎች ላይ ስትሄድ በጣም ትልቅ ችግር ያለው ገንዘብ ስለሚከፈልህ የስራ ፕሮዳክቲቪቲ ቼክ አይደረግም ስለዚህ ገብተ መውጣት የበሻይ ሰዓት ማጥፋት ምናምን ብዙ ሜጀር ስለማይደረግ ዞሮ ስለሚከፈልህ ዝም ብለህ ልትኖር ትችላለህ ግን አሁን የመንግስት መስሪያ ቤቶች ላይ ቢጀመሩ ብዬ ማሰባቸው ነገሮች ምንድናቸው እያንዳንዱ ሰራተኛ ለሚያገኘው ደሞዝ ወይም ለሚከፈለው ክፍያ የሚሰራው ስራ ራሱ ቢታይ ለምሳሌ መታወቂያ የሚያድስ ከሆነ 4 ዴስኮች ወይም 4 መስኮቶች ካሉ
እያንዳንዱ ሰራተኛ በቀን ምን ያህል መታወቂያዎችን ማደስ አለበት ወይም መስጠት አለበት ወይ ደግሞ ግብር ማስከፈልም ከሆነ ልክ ተመሳሳይ ነገሮች ታስኮችን ሲወስድ በቀን መስራት ባለበት ፕሮዳክቲቪቲ መታየት አለበትና እነሱ ሜጀር የተደረጉ የወሩ መጨረሻ ላይ የሚታዩ ቢሆን ሰራተኛውም የሚያላግጥበት ሰዓት አይኖረውም ማለት ነው። የሻይ ሰዓቱ አይበዛም፣ ቀጠሮ አይበዛም። የኛ ሀገር የስራ ባህል በጣም የተለያየ ነው። ይሄ ስራችን ከማህበራዊ መስተጋብራችን ጋር ራሱ የተገናኘ ነው። ለቅሷችን እድራችን በስራ ሰዓት ነው። ሌሎች ሀገሮች ላይ አይተ ከሆነ ብዙ ሀገሮች ሄደሃል ያሬዱና ሌሎች ሀገሮች ላይ አይተ ከሆነ በቃ 9 ሰዓት መስራት ካለበት 9 ሰዓት ትሰራለህ። 1 ሰዓት የምሳ ብሬክ ካለ ብሬክን በዛች ሰዓት ነው የምትጠቀማት። ከዛ ውጭ ግን ያንን ሙሉውን ሰዓት 8ቱን ሰዓት ግን ስራው ላይ ታውለዋለህ። ካላዋልከው ፕሮዳክቲቪቲ በስነ ስርዓት እየታየ ፐርፎርማንስ እየታየ የደሞዝ ጭማሪም እድገትም የስራ ፕሮሞሽንም የሚመጣው ከዛ ስታንዳርድና ከዛ ውስጥ ነውና እነዚህ ነገሮች በትክክል ነው። ቤቲ ምን አለ መሰለሽ መጀመሪያ የአሰሪዎች አመለካከት መቀየር አለበት። ገባሽ? የአሰሪዎች በግልም ይሁን በመንግስት ቤት ውስጥ አሰሪዎች ሰራተኛቸውን የሚያዩበት መንገድ መቀየር አለበት። ለምሳሌ አንዳንድ አሰሪዎች ስታያቸው ኳሊቲ እቃ ይወዳሉ፣ ኢንቴሪየር ዲዛይን ያሳምራሉ፣ ሁሉን ነገር ያደርጉና ሰራተኞቻቸው ላይ ስትመጪ ግን ብዙ ለሰራተኞቻቸው ግድ የሌላቸዋል። ሰራተኛን እንደ ማሽን የሚያዩዋሉ፣ እንደ ሮቦት የሚያዩዋሉ። ገባሽ? ለእኔ ለአንድ ድርጅት እድገት መሰረቱ ሰራተኞቹ ናቸው። ሰራተኞቹን የምትይዥበት መንገድ ነው። የፈለገ ዘመናዊ ማሽኖች ቢኖሩሽ፣ ዘመናዊ ቢሮ ቢኖርሽ፣ የሚያምር ኢንቴሪየር ዲዛይን ቢኖርሽ የሰራተኛው ልብ ካላመረ ዋጋ የለውም። ይሄ የተነጫነጨ የሚመጣ ደሞ ሊሄድ ነው እዛ ቢሮ፣ ይሄ ቢሮአቸውን ራሱ የሚጠሉ ሰዎች በቃ ይሄ ደሞ ሊሄድ ነው ብለው በቃ ይሄ አለ አይደለ ህመም የሚሆንባቸው ሰዎች አሉ። እነዚህ ሰዎች አይሽ አሰሪዎች የሚያዩት ቴብላቸው ላይ ወንበራቸው ላይ ቁጭ ማለታቸው አይሽ ሪሊ ከውስጣቸው ደስ ብሏቸው ስራውን ወደውት ይሰሩታል ወይ ነው። ስለዚህ የመጀመሪያው ነገር ለኔ የአሰሪዎች አመለካከት መቀየር አለበት። ሰራተኞቹን እንደ ማሽን ማየት የለባቸው። አይሽ ሂዩማኒስቲክ ይሆን ይሄ ማዘን መቻል አለብሽ። ሰው ነው እያሰራሽ ያለሽ። አይሽ አንቺ ምንም እንኳን በሀብት ብትበልጫቸው፣ አንቺ የድርጅቱ መሪ ብትሆኝም እንዳንቺ ግን ሰው ናቸው አይደል? መብላት የሚፈልጉ መጠጣት የሚፈልጉ እረፍት የሚፈልጉ ሰዎች ናቸው። ዓለም ላይ አንድ ሰው መስራት ያለበት ስንት ሰዓት ነው? ለምሳሌ በቀን 8 ሰዓት፣ በሳምንት 5 ሰዓት አይደል? ስለዚህ አንድ ሰው መስራት ያለበት 40 ሰዓት ነው በሳምንት። 2 እረፍት ቀኖች አሉት። እነዚህ ቀኖች አብዛኛው ኢትዮጵያ ውስጥ ስፔሻሊ የመንግስት ህግ ስለሆነ ግለሰብ ጋር ስትሄጂ ግን ይጨምሩብሻል አይደል? 48 ሰዓት የሚያሰሩሻል፣ 56 ሰዓት የሚያሰሩሻል። የቀኑን 8 ሰዓት እስከ 11 ሰዓት 3 ሰዓት ጨምሩ። እነሱ የሚያዩት ገንዘብ መቆጠባቸውን፣ ያ ሰውዬ ግን ስራውን ደስተኛ ሆኖ በቂ ረፍት አግኝቶ የአይምሮ ሰላም ኖሮት ስራውን ይሰራል ወይ እንጂ ረጅም ሰዓት የመስራቱ ጉዳይ አይደለም። አይሽ ረጅም ሰዓት ቢሮ ውስጥ የመገኘቱ ጉዳይ አይደለም። በዛይ 8 ሰዓት ውስጥ እኮ የ16 ሰዓት ስራ ሊሰራ ይችላል። ምን ከሆነ በቂ ረፍት አግኝቶ ካመጣ፣ በቂ እንቅልፍ ካለ። አንዳንድ ቢሮ ሂጂ በቂ ውሃ የላቸውም። የሚጠጣው አስተያቸው እነሱም ውሃ ያገኙ በቂ ውሃ የላቸውም። በቂ መጸዳጃ ስፍራ የሌላቸው አሉ። ተመልከች፣ በቂ ንፋስ የማያገኙ አሉ። ስለዚህ አሰሪዎች አይሽ ሞር ትርፍ ከፈለጉ ሰራተኞቻቸውን በአግባቡ በቂ ውሃ እንዲያገኙ፣ በቂ ንፋስ እንዲያገኙ፣ በቂ ረፍት እንዲያገኙ መከታተል አለባቸው። ገባሽ? ስለዚህ ይሄ ከስራ ጋር በተያያዘ በጣም መሰረታዊ ነገር ነው። ከገንዘብ ላይ ብቻ ማተኮር የለብንም። ከገንዘብ ውጪ የሕክምና ኢንሹራንስ እንዲኖራቸው ማድረግ፣ በቂ የረፍት ጊዜ እንዲኖራቸው ማድረግ። እንደውም አንዳንድ ኤንጂኦስ ምንድን ነው የሚያደርጉት? የረፍት ጊዜያቸውን ሁሉ እኮ እንደው ጥሩ ቦታ ሄደው ሁሉ እንዲያሳልፉ ይደረጋሉ፣ እንዲዝናኑ ይደረጋሉ። ጥቅሙ ለማን ነው? መልሶ ለድርጅቱ ነው አይደል? ቅዳሜና እሑድ ጥሩ ያረፈ ሰው ሰኞ ጓጉቶ ደስ ብሎት ገብቶ በአንድ ቀን የሳምንት ስራ ሊሰራ ይችላልና አሰሪዎቻችን መጎበዝ አለባቸው ነው ዋናው ነገር። ምናልባት አንድ ነገር አሰሪዎች ጋር መጨመር የምፈልገው አሰሪዎች ኦልሬዲ ስታፎችን ከቀጠሩ በኋላ በተለይ የማኔጅመንት ቲም ካዋቀሩ በኋላ ኢንቮልቭመንታቸው ቢቀንስ ብዬ አስባለሁ። ብዙ ጊዜ የሚቸገሩት ኦልሬዲ ማኔጀር ቀጥረሃል፣ የማኔጅመንት ቲም አለህ፣ ግን ሁሉም ነገር ላይ
የነሱ የመጨረሻ ውሳኔ ይኖረዋል። ምናልባት የማኔጅመንቱ ቲም እውቀት የለውም ብለው ካሰቡ ማኔጅመንቱን ቲም መቀየር ይኖርባቸዋል። አዘርዋይስ ማኔጅመንቱ በደንብ ማኔጅ ማድረግ እንዳይችል ራሱ ትልቅ አስተዋጽኦ ያደርጋሉ። ሰራተኛውን አንዳንድ ጥያቄዎችን ወይ አንዳንድ ነገሮችን ማኔጀሩ በራሱ መንገዱ ወይም በራሱ ወይ ይዞ ሲሄድ በመሀል ጣልቃ ይገቡና የራሳቸውን ከታች ሰራተኛ ጀምሮ ከሌን አባረው ከሌን አስወጣው እንደዚህ አይነት እንትኖች ይኖራሉና ኢንቮልቭመንታቸው ቢቀንስ ይሄ ቤት የምንችግር መሰለሽ ሙያውን ለባለሙያተኛ ብዙ ካምፓኒዎች ኦርጋናይዜሽናል ስትራክቸር የምንለው ነገር አለ አይደል? መዋቅር አስቀድመሽ ያልሰራሽለት ካምፓኒ እንደዚህ ነው የሚሆነው። መዋቅር የለው። መዋቅር የምንለው ወይም ኦርጋናይዜሽናል ስትራክቸር የምንለው ነገር ምንድነው? ማለማ እንደሚታዘዝ ማማንን ማዘዝ እንዳለበት የስራ ድርሻቸውን የሚነግራቸው ነው። አሁን የምታያቸው በብዙ የግል ካምፓኒዎች ውስጥ የምናያቸው ናቸው። ባለቤት አይደለም እኮ ሚስትም ልጅም መጥተው ጣልቃ ይገባሉ፣ ስራ እንዳይሰራ ይረብሻሉ። ይሄ በምን ይፈታል? መጀመሪያውኑ ፕሮፌሽናል የሆነ ስትራክቸር ሲኖረን ሁሉም ሰው ስትራክቸሩን ይጠብቃል። አለበለዚያ አሁን ያልሽው ነገር ነው፣ ሁሉም ጣልቃ እየገባ ገባሽ ማዘዝ ይመጣል። ከዛ በኋላ ብዙ ካምፓኒዎች ወደ መውደቅ ይገባሉ። ትክክል ነው ያሬድ። ስለዚህ እንሰብስበው በሁለቱም በኩል ዊን ዊን የሆነ ነገር ቢኖራቸው እንዳልነው ኦን ጆብ ትሬኒንግ ቢሰጡ ትሬኒንግ ኢዝ ኢምፖርታንት በየጊዜው የሚወያዩበት ሁለቱም የራሳቸውን ችግሮች የሚቀርፉበት ጊዜ ቢኖራቸው እንደ ቤተሰብ ቢሰሩ ጥሩ ነው ብለን እንመክራለን። ረፍት አርገን እንመለሳለን። አብራችሁን ቆዩ። 0977 11 12 13 ላይ ጀማሪ ቢዝነሶች ካላችሁ ቴክስት አድርጉልን፣ እናስተናግዳችኋለን። ረፍት አርገን እንመለሳለን። የቢዝነስ ተመልሰናል። አድማጮቻችን የምታደምጡት ጄኤፍኤም ቢዝነስ ፕሮግራም ነው። አብረናችሁ ያለ ነው እኔ ቤተልሔምና ያሬድ አብረናለን። አሁን ደግሞ ወደ የሚቀጥለው ዜና እናልፋለን። የጉልበት ብዝበዛ ወንጀል ሲፈጸምባቸው የነበሩ 18 ህጻናትና ታዳጊዎች ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚህ ላይ ነው እንግዲህ ያሬዶ የምናወራው። በአዲስ ከተማ ክፍለ ከተማ ወረዳ 5 ልዩ ቦታው ኦቤም ሆቴል ተብሎ በሚጠራው አካባቢ አንድ የ7 ዓመት ታዳጊ በመንገድ ላይ ያለቀሰ ሳለ ለምን እንደሚያለቅስ ሲጠየቅ ለስራ የተሰጠው ሚዛን እንደጠፋበትና አሰሪዎቹም ቤት እንደማያስገቡት ይናገራል። ፖሊስ ታዳጊውን የተቀበለው መረጃ መነሻ በማድረግ ክትትል በማከናወን በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ቦታው ቻይና ካምፕ አካባቢ ከሚገኝ አንድ የመኖሪያ ቤት ውስጥ እድሜያቸው ከ7 እስከ 13 ዓመት የሆኑ 18 ህጻናትና ታዳጊዎችን ከሁለት ተጠርጣሪዎች ጋር በቁጥጥር ስር ሊያውል እንደቻለ ገልጿል። ተጠርጣሪዎቹ እነዚህ ህጻናትና ታዳጊዎች ክልል ድረስ በመሄድ ከቤተሰቦቻቸው ላይ እናስተምራቸዋለን ብለው በማምጣት ቆሎ፣ ሶፍት፣ ሚዛን በማሰራት ከእያንዳንዳቸው በቀን ከ150 እስከ 300 ብር ገቢ እንደሚያስገቡ ማድረጋቸውን ከዚህም በላይ ወንጀል አፈጻጸማቸውን የመኪና ስፖኪዮ አነቃቀል ሊያስተምራቸው እንደነበር አመልክቷል። በግለሰቦች ላይ ተገቢ ምርመራ እየተደረገ ሲሆን በአንጻር በህግ በኩልም ክስ እንደተመሰረተባቸው ፖሊስ አስታውቃል። ህጻናትና ለእድሜያቸው በማይመጠን የጤና፣ የእድገት፣ የማህበራዊና የስነልቦናዊ ደህንነታቸው የሚጎዳና ለህይወታቸው አስጊ በሆኑ ሁኔታዎች ውስጥ እንዲሰሩ መደረጉ የህግ ተጠያቂነትን የሚያስከትል ተግባር ነው ብሏል ፖሊስ። ህብረተሰቡ መሰል ድርጊቶችንም እንዲያጋልጥ በአካባቢው ያለ ፖሊስ እንዲጠቁምም ጠቁሟል። ያሬድ እዚህ ላይ ያምን ከስራ ጋር በጣም ይያዛል። ቅድም ካነሳ ነው ጋር የህፃናት ጉልበት ብዝበዛ አይደል? ህፃናትን በተለይ ከገጠር ከምናምን አምጥቶ ራሱ ልመና ስራ ላይ ማሰማራት በተለያዩ ቤቶች ውስጥ የሚገርምሽ ለጤናቸው፣ ለአይምሯቸው፣ ለሞራላቸው ከባድ የሆነ ስራ ማሰራት በጣም ትልቅ ችግር ሆኖ መጥቷል። በብዙ ሚሊዮኖች አፍሪካ ውስጥ ህፃናት እንደ ህፃን እያደጉ አይደለም ያሉት። ህፃን ማለት ምን ማለት ነው? ለምሳሌ ትርጉሙ ምንድነው ስንል ህፃን የሚባለው ማን ነው? የተባበሩት መንግስታት የህፃናት መብቶች ስምምነት አለ። እዛ ስምምነት ላይ አንቀጽ 1 ላይ ህፃን ማለት ማንኛውም እድሜው ከ18 ዓመት በታች የሆነ ሰው ማለት ነው ብሎ ይገልጸዋል። እሱ ላይ አንዳንዶች ከ15 ዓመት በታች ብለው ይተረጉሙታል። ለማንኛውም ግን ዓለም አቀፍ ስምምነቶች የሚነግሩን ከ18 ዓመት በታች የሆነ
ሰው በሙሉ እንደ ህፃን ይቆጥራል። ስለዚህ የህፃናት አላግባብ ጉልበታቸውን መበዝበዝ ኢትዮጵያ ውስጥም በጣም ኮመን ሆኗል። ቅድም መረጃው ላይ እንዳየሽው እዚሁ ሀገራችን የተለያዩ ይሄ ሚዛን ሶፍት መሸጥ ሌሎች ስራዎችን ይሄ እንደውም ቤት ይሄ የሚታየው ነው አይደለ? ቤታቸው ውስጥ ቤት ውስጥ ቀጥረዋቸው ወስደዋቸው በአግባቡ ደሞዝ የማይሰጧቸው ከአቅማቸው በላይ ስራ የሚያሰሯቸው በተለይ ደግሞ ሴት ህፃናት ገባሽ የቤት ስራ ውስጥ አስገብተው በጣም የሚያንገላቷቸው ሰዎች አሉ። ይሄ በጣም ወንጀል ነው። ያው እኛ ሀገር ሌሎች በጣም ብዙ ወንጀሎች ስላሉ ይሄንን ወንጀል አድርጎ አይቶ የሚጠይቅ ሰው የለም። መሰረታዊ ችግር ማለት ነው። እነዚህ ህፃናት ደግሞ አለዕድሜያቸው መማር ሲገባቸው ወደ ከተማ ወጥተው የጉልበት ስራ ይሰራሉ። ልክ የራሳቸው ጉልበት መፈርጠም ሲጨምር ምንድን ነው የሚሆኑት? እነሱ ራሳቸው ሌላ ወንጀለኛ አይደል የሚሆኑት? ስለዚህ አገር ውስጥ ሌላ ወንጀለኛ እያከማቸሽ ነው ማለት ነው። ሌላ ችግር እየፈጠርሽ ነው ማለት ነው። እና ይሄ በመንግስት ጥረት ብቻ የሚቆም አይደለም። አዎ ልክ ነው ያሬዶ። በመንግስት ጥረት ብቻ የሚቆም አይደለም። ጉዳቱ ምንድን ነው ብለህ ማየት ያስፈልጋል። አሁን እዚህ ላይ ከተዘረዘሩት ጉዳቶች ውጪ ይሄ ለኢንቨስትመንትም ትልቅ ማነቆ ነው። ብዙዎች የማይረዱት ለምሳሌ የዓለም አቀፍ ኢንቨስትመንቶችን ስታደርግ ወይ ቡናም ስትልክ ይሁን የተለያዩ ከሀገር ውስጥ የሚላኩ በተለይ አገር ውስጥ የሚመረቱ ከገበሬው የግብርና ምርቶችን የምናረጋቸውንም ስናረግ የኤክስፖርት የሚቀበሉ ድርጅቶች የራሳቸው የሆነ ስታንዳርድ አላቸው። ከዛ ስታንዳርድ ውስጥ መጥተው የሚመረትበትን ቦታ ማየት ነው እና እዛ ከሚመረትበት ቦታ እያንዳንዱን ነገር ከማየታቸው አልፎ ስራው ላይ ማን ነው የሚሰራው የሚለውን ነገርም አብረው ያያሉ። ከዚህ በፊት የገጠመን ነገር ስላለ ነውና አሁን ለምሳሌ ወላጆችን መርዳት ግብርና ላይ ኖርማል ነው አይደለ? በእኛ ሀገር ሁኔታ በዚህ በኢንቨስትመንት ኢሮፕ በተለይ ኢሮፓውያን ሀገሮች በኢንቨስትመንት እንትን ላይ ግን አክሴፕት አያደርጉትም። ሊረዳኝ ነው ምናምን የሚል ነገር ኮምፕሊትሊ እንትን ነው የሚያደርጉት፣ ዊዝድሮ ነው የሚያደርጉት። እና እነዚህ ነገሮች ኢንቨስትመንትን የሚጎዳሉ። ሁለተኛ ልጆች እንደ ልጅ ሆነው እንዳያድጉም ያደርጋቸዋል። ልጅነታቸውን በአግባቡ ያላደጉ ደግሞ ትልቅ ሲሆኑ ምን ሊሆኑ እንደሚችሉ ብዙ ማሳያዎችን ማንሳት ይቻላል። ስለዚህ ይሄ የሚጎዳው ራስንም ቤተሰብንም ሀገርን ነው። ኢሮፕ በተለይ ኢሮፒያን ዩኒየን ኢዩ የምንላቸው አሉ። ኢዩ ቡና በዩ ሰሊጥ በዩ ኢትዮጵያ የምትልካቸው ነገሮች የግብርና ምርቶች ናቸው። ስለዚህ የኢዩ ህጎች አንደኛው ፕሮሰሱን ማየት ይፈልጋሉ። አሁን ለምሳሌ ቡናችን ላይ የተጋረጠ ትልቅ ችግር አለ። አንዱ አሁን ያነሳሽው ያንን ቡና ለማምረት ከቁፋሮ ጀምሮ የሚሰማሩት ሰዎች መሰረታዊ ነገር ናቸው። ሁለተኛ ጫካ መንጥረሽ የምታኪው ቡና ካለ ከኢንቫይሮንሜንታል ጋር ተያይዞ እንደውም በዚህ ዓመት ነበር ይጀመራል የተባለው። ጫካ ተመንጥሮ ተተክሎ ከሚበቅል ቡና ላይ የሚመጣን ኤክስፖርት የሚደረግን ኢምፖርት የሚደረግ ቡና አንቀበልም ብሎ እንደውም በአንድ ዓመት አሁን አራዝመው። ስለዚህ አንዱ ልክ የአየር ንብረት ላይ ኮንሰርን እንዳላቸው ሁሉ ሌላው ደግሞ ቅድም ያመጣሽው ሀሳብ ኢንቨስትመንትን ዳይሬክትሊ እንዲህ ብለው የሚያዩ ሰዎች አሉ። ስለዚህ ኢትዮጵያ ቡናዋንም ሰሊጧንም ያላትን ነገር ለመላክ በተለይ ኢዩ ላይ የኢሮፒያን እንትን ውስጥ ህብረት ውስጥ ያሉ ሀገሮች ህጋቸው የጠበቀ ነው ያለው። ገባሽ? ስለዚህ ይሄ ከአቅም በታች ማለት እድሜያቸው ያልደረሱ ሰዎችን እንዳልሽው ቢዝነሳችን ውስጥ መጠቀም በተለይ ደግሞ ወደ ውጭ ኤክስፖርት ለሚያደርጉ ድርጅቶች በጣም መጠንቀቅ እንዳለባቸው ነው። ግን ከዛ በላይ ደግሞ የሀገርስ ጉዳይ ነው። እሱም እንዳለ ነው። ያ እነሱ ተቀበሉም አልተቀበሉም ሰው ነን አይደል? ሰው ነን። ባሽ ሰው ስለሆነ ለሰዎች ማዘን የሚለው ነገር አለና ጉልበት ብዝበዛ መንግስትም ጠንከር አድርጎ ማየት ያለበት ጉዳይ ነው። ማህበረሰቡም ደግሞ መከላከል ከምንም በላይ ግን ማህበረሰቡ ትልቁን ድርሻ ይወስዳል። ያ በደንብ እሺ፣ እዚህ ላይ እና በቃና አድማጮች 0977 11 12 13 ላይ በአነሳናቸው ነጥቦች ላይ ቴክስት ሜሴጅ መላክም ይችላሉ፣ መደወልም ይችላሉ። ስንመለስ ረፍት አድርገን ቅድም እንዳልኳችሁ ስታርታፕ ቢዝነሶች ወይ በማደግ ላይ ያሉ ቢዝነሶችን እናስተዋውቃለን። በመካከላችን
አንድ ኦንላይን ቢዝነስ ላይ የተሰማራች ወጣት አለች። ከሷ ጋር ትንሽ ቆይታ እናደርጋለን። ኦንላይን ቢዝነስ ላይ ያላችሁ ሰዎች ኦንላይን ቢዝነስ ላይ ምን ችግሮች አሉ? እነሱን በ0977 11 12 13 ላይ አስተያየታችሁ መስጠት ችላላችሁ። ረፍት አድርገን እንመለሳለን። ስለ ኦንላይን ቢዝነስ እናወራለን። አብራችሁን ቆዩ። ተመልሰን መተናል። አድማጮቻችን አብራችሁን ስላላችሁ ምስጋናችን ከፍ ያለ ነው። ሁለተኛው ክፍለ ጊዜያችን ደግሞ ቤት የምናወራው አዳዲስ ቢዝነስ ውስጥ ያሉ ወጣቶችን በተለይ ደግሞ ወጣት ሴቶችን ማበረታታት ነው አይደል? አዎ እንግዲህ የቅዳሜው ፕሮግራም ዋና አላማው አዳዲስ ቢዝነሶችን ወይም ኦሬዲ ቢዝነስ ላይ ያሉትን ለማደግ የሚፍጨረጨሩት ነው የሚባለው የሚፍጨረጨሩትን እነሱን አንዳንድ ጥቅሞችን ለመስጠት ለማገዝ ፕሮሞሽን እንሰራለን። በነፃ ካይንድ ኦፍ ፕሮሞሽን ነው። እነሱ ማገዝ ነው። ያላቸው ስኪል ላይ የተወሰነ ስኪሎችን መጨመር ነው። ማበረታታት ነው። በተለይ ሴቶችን ወንዶችም ያስፈልጋቸዋል። እኛ ሴቶች እኮ በርትታችሁ ከፍ አሁን የወንዶች ጉዳይ ነው የሚያስፈልገን። በእውነት ብዙ ሴቶች በጣም ጠንካሮች ናቸው። በእውነት ነው የምልሽ፣ እኔ ከሚገባው በላይ ጠንካሮች ናቸው። መስመሩን የመክፈት መንገዱን የመስጠት እንጂ እኔ ብዙ ሴቶች ጠንክረዋል። እንደውም ወንዶች በጣም ወደኋላ እያልን ያለን አስተውለ ከሆነ በፊት ላይ ለሴቶች ቅድሚያ ይሰጥ ተብሎ ብዙ ነገሮች ሴቶችን ማስተማር ላይ ነበር። እሱ ነገር አላዋጣ ብሎ እኮ አሁን ወንዶችም ላይ ነው። አሁን በማስተምርበት ክፍል ውስጥ 20 ኤ ቢኖር 10 ምናምኑ ሴቶች ነው የሚያመጡት። ስለዚህ ድሮ እኔ ስማር ወንዶች ናቸው በጣም ጎበዞች ተብሎ አይደለም። አሁን ግን በጣም ተቀይሯል። ኤኒዌይስ ዛሬ እንግዲህ አድማጮቻችን ኦንላይን ቢዝነስ ላይ የተሰማራች አዲስ ጀማሪ የንግድ ጀማሪ አለች። ራሷን ታስተዋውቀናለች። ከዛ በኋላ ደግሞ ቢዝነሷን እንዴት እየሰራች እንዳለና ችግሮቹን ከነገረችን በኋላ ችግሮች ካሉ ጠቆም እናረጋለን መፍትሄዎች። እኔ ከማስተዋወቂ በፊት እስቲ ራስሽን አስተዋውቂ። እሺ ያሬድ ቤቲ፣ አመሰግናለሁ እንግዳችሁ አርጋችሁ ስለጋበዛችሁኝ። ሴናፍ እባላለሁ። በቲክቶክ ዩዘር ኔም ደግሞ ብዙ ሰው ሾፕ ፍሮም ለቲ በሚለው ነው የሚያገኝ። እኔ የኮስሞቲክስ ፕሮዳክቶችን ኦንላይን ላይ ፕሮሞት እያደረጉ በመሸጥ ስራ ላይ የተሰማራሁት። እንግዲህ ይሄንን ስራ ከጀመርኩኝ አሁን ወደ 8 ወር አካባቢ ሆኖኛል። በዋናነት ስራው የሚሰራው ቲክቶክ ፕላትፎርሙ ላይ ፕሮዳክቶችን ፕሮሞት እያደረጉ ፈጣን ዴሊቨሪ በመጠቀም ፕሮዳክቶችን ለከስተመር በማድረስ ነው ስራው የሚሰራው። ብዙዎች እንግዲህ ከስተመር አፍርቻለሁ። በዚህ ወቅት ላይ ብዙዎች ከኔ ጋር ይተዋወቃሉ ብዬ አስባለሁ። ግሩም ነው። 8 ወር ስራው ከጀመርሽ አይደለ? አዎ። ተማሪ ነሽ ኦር ጨርሰሻል? ተጨማሪ ስራ አድርገሽ ነው ምትሰሪው? ቺንስቲ በዋነኛነት አሁን ላይ ተማሪ ነሽ ወይስ? ተማሪ ነኝ። እሺ። ከዛ በመቀጠል በዋነኝነት ነው አሁን ላይ ይህን ስራ የምሰራው። ስጀምረው ግን የጀመርኩት ዋነኛ ስራ ያርጌ ለመያዝ አልነበረም። እንደ ቀልድ የተጀመረ ስራ ነበረ። ግን አሁን ሁላችንም እንደምናውቀው ኦንላይን ላይ እቃዎችን መሸጥ በጣም ቀላል ሆኗል፣ ፊዚካል ሾፕ ከፍቶ ከመሸጥ በተሻለ። ያ መንገድም ስለተከፈተልኝ ሁኔታውን ቀላል አድርጎልኝ አሁን በዋነኝነት እንደ ስራ ያርጌ ይዤዋለሁ። ከትምህርት ጋር አብሮ ማለት ነው። እኔ እንደውም ቤት የሚከራከረው ነው ብዙ ሰው 18 ዓመት 12ኛ ክፍል ጨርሶ ዩኒቨርሲቲ ከገባ በኋላ ቁጭ ብሎ ከቤተሰብ ብር እየወሰደ መማር አለበት ብዬ አላምንም። በቃ መስራት አለበት አይደል? የተወሰነ ኤክስፔንሽን ከቨር ማድረግ አለብሽ። ምንድነው የምትማሪው? ማርኬቲንግ ማኔጅመንት ተማሪ ነኝ የምትማሪው። ስለዚህ ትምህርቱ ረድቶሻል ማለት ነው? አዎ በሚገባ ትምህርቱ ረድቷታል። እስቲ ቤት የምትዩ ነገር ካለ? እንግዲህ አሁን የኮስሞቲክስ ቢዝነሶች በጣም እየሰፉ ነው፣ ኦንላይን የሚሸጡ። አሁን ከጀመርሽ እንግዲህ 8 ወር ሆኖሻል። በዚህ 8 ወር ውስጥ ምን አይነት ጥሩ ጎኖችን አየሽበት? ከዛ ደግሞ ምንድን ነበረ ከባዱ ፓርት? በተለይ ለመጀመር ከመወሰንሽ በፊት ያሉት ብዙ ሰው መጀመሩን ስለሆነ የሚቸገረው መጀመር ላይ እንዴት በረታሽ?
እሺ መጀመር ላይ ከሚለው ልጀምርልሽና መጀመሪያ አካባቢ እንደነገርኩሽ እንደ ቀልድ ነው የተጀመረው እስቲ ልሞክረው በሚል ሁኔታ ነበር የተጀመረው ግን ከዛ በኋላ በቃ ሰዎች ጋር ተደራሽነት እያገኘው ስመጣ እንደገና ሰዎች ደግሞ አብዛኛው ሰው በሚገርም ሁኔታ ከኦንላይን እቃ ይገዛል ያዛል እና እሱን እያየው ስመጣ እየገፋውበት ቤት ጥሩ ቢዝነስ ይሆናል ብዬ አሰብኩኝና ግን ያው ሁልጊዜም ሴልስ አይኖርም ሁልጊዜም ከስተመሮች አይመጡም ብዙ የሚገጥሙ ነገሮች አሉ ግን ያው ከተጠነከረና ኮንቴንት ክሪኤሽኑ ላይ በየቀኑ የሚሰራ ከሆነ ቀላሉ መንገድ ነው ብዬ አስባለሁ ከዛ ውጪ ከጥሩ ጎኖቹ ልጀምርና ወደ ገጠሙኝ ቻሌንጆች እመጣለሁ ጥሩ ጎኑ ምንድነው ተማሪ ሆኖ ለመስራት ከምን መርጣቸው ስራዎች መካከል ይሄንኛው ጥሩ የሚባለው ነው ለኔ ምክንያቱም የሚወስደው ጊዜና የሚወስድብን ከኛ ህይወት ላይ የሚወስደው ታይም ይሄን ያክል ሰፋ ያለ አይደለም ሌሎች ስራዎችን ጎን ለጎን ማድረግ እንችላለን ልክ እኔ እየተማርኩ እንደምሰራው ሌሎች ሰዎችም ተመሳሳይ ነገር ማድረግ ይችላሉ እሱ አንድ ነው ሁለተኛ ደግሞ ለሰዎችም ለኛም ይሄ የሾፒንግ ስታይላችንን በደንብ ቀለል ያደርግልናል ከዛ በተጨማሪ ደግሞ ያው ራሳችንን ሰፖርት አድርገን በተለይ ደግሞ ሴቶች ራሳቸውን ሰፖርት አድርገው ኢንዲፔንደንት ሆነው እንዲኖሩ ያደርጋቸዋል ወደ ቻሌንጆቹ ስመጣ ኦንላይን ላይ በተለይ ኦንላይን ቢዝነስ ስትሰሩ እቃ ስትሸጡ በጣም ብዙ የሚገጥሟችሁ ቻሌንጆች አሉ ሶ የመጀመሪያውና ትልቁ ነገር ለኔ የከስተመሮችን ዲማንድ ከስተመሮች ምንድነው የሚፈልጉት ምን አይነት ፕሮዳክት ነው የሚፈልጉት የሚለውን ማወቅና እኔን መርጠው እንዲመጡ ማድረግ በጣም ትልቁ ቻሌንጅ ነው ምክንያቱም አሁን ኮስሞቲክስ ፕሮዳክቶች ብዙ ጊዜ ከተማ ውስጥም በጣም በሺዎች የሚቆጠሩ ሱቆች አሉ እና ሰዎች ኢንፐርሰን ሄደው መግዛት ሲችሉ እኔ ጋር እንዲመጡ የሚያደርጋቸውን ፕሮዳክቶች እኔ ማምጣት ለነሱ ማቅረቤ እሱን ማወቅ አንድ ቻሌንጅ ነው ሁለተኛው ነገር ደግሞ ትረስት ኢሹ አለ ከስተመሮች ላይ ኦንላይን ሰዎች ሲያገኙን እኛን ትረስት ለማድረግ ረጅም ጊዜ ነው የሚፈጅባቸው ከኛ ፕሮዳክቶችን ለመግዛት ምክንያቱም ብዙ ጊዜ እንደምናውቀው ለማጭበርበር የሚጠቀሙ ሰዎች አሉ የሰዎችን ገንዘብ ለመዝረፍ የሚጠቀሙ ሰዎች አሉ ለዛ እኔን ያየኝ ስትሬንጀር ሰው እኔን ለማመንና ከኔ ቃል ለማግዛት ያ ነገር ከባድ ነው ሁለተኛው የዴሊቨሪና ሎጂስቲክ ኢሹዎችን ከምን አይነት ሰፕላይ ነው ፕሮዳክቶችን የምቀበለው ምን አይነት ኳሊቲ ያለው ፕሮዳክት ነው ማምጣት ያለብኝ የሚለው ነው ከዛ ቀጥሎ ደግሞ የፕራይሲንግ ኢሹ ሰው ፕራይስ ኮምፔር ያደርጋል ምን ጊዜም ከስተመር ከመግዛቱ በፊት ሎያል ከስተመሮችም ሆኑ አዳዲስ ከስተመሮችም ሆኑ ፕራይስ ኮምፔር አድርገው ነው የሚገዙት ለዛ ለነሱ ቫልዩብል የሆነ ፕራይስ ይዞ መቅረብ እሱም አንዱ ቻሌንጅ ነው ከዛ በተጨማሪ ኮንሲስተንት ሆኖ አሁን እኔ ቲክቶክ እንደምጠቀመው ፕላትፎርሙ ላይ ኮንሲስተንት ሆኖ ኮንቴንቶችን ፖስት ማድረግ እቃዎችን አዳዲስ እቃዎችን ማምጣት እሱ አስፈላጊ ነው ቦሪንግ መሆን የለብንም ኦንላይን ላይ እስከሆነ የምንሰራው ድረስ ከዛ ውጪ ደግሞ የመጨረሻው ነገር ቢቻል የፊዚካል ሎኬሽን ሊኖር ይገባል ምክንያቱም ብዙ ሰው እንደነገርኳችሁ በትረስት ኢሹ የተነሳ የተወሰነች ትንሽዬ ሾፕ ብትኖርና ኢንፐርሰን መጥተው እኛን ከኦንላይን አግኝተውን ኢንፐርሰን መጥተው እቃዎችን ቢገዙ ፕሪፈር ያደርጋሉ አብዛኞቹ እነዚህ ነገሮች ናቸው ያሉት ያሬድ እሺ በጣም ቆንጆ ነው ጥሩ ሀሳቦችን አንስታለች የመጀመሪያው ለምሳሌ ብዙዎች ቻሌንጅ የሚገጥማቸው ከስተመሪ ምን ይፈልጋል ደንበኛ ምን ይፈልጋል የሚለው ነው ይሄ የሚገርምሽ በማርኬቲንግ ውስጥ ፊሎሶፊዎች አሉ እና ከፍልስፍናዎቹ አንዱ ራሱ የማርኬቲንግ ፊሎሶፊ ወይም የማርኬቲንግ ፍልስፍና ነው የማርኬቲንግ ፍልስፍና የሚጀምረው ከምንድነው የከስተመርሽን ፍላጎት ክሊርሊ አይደንቲፋይ ማድረግ ነው ማወቅ ነው ስለዚህ ይሄ ብዙ ጊዜ ችግር ነው የሚሆነው ግን መፍትሄ የሌለው ጉዳይ ደግሞ አይደለም ሴናፍ የከስተመርሽን ፍላጎት ለማወቅ በጣም ትንሽ የሆኑ ማርኬቲንግ ሪሰርቾችን ማከናወን ነው እነዚህ ማርኬቲንግ ሪሰርች የምንላቸው ነገሮች አሁን ሪሰርች ስንል በጣም ትልቅ አድርገን እንዳንመለከተው በጣም ሰፊ አድርገን እንዳንመለከት በጣም አነስ ባለሽ መጠን እንደ ኢንዱስትሪውና እንደ ቢዝነሱ ስኮፕ መስራት የሚቻል ነገር ነው ስለዚህ ኮስሞቲክ የመጀመሪያ እኔ እንደውም አድናቆቴ ምንድነው ሁሌ ሰዎች ቢዝነስን ሲጀምሩት መጀመር ያለባቸው ከራሳቸው ፓሽን ነው አንቺ ማትፈልጊውን አንቺ ማትወጂውን ስራ አትስሪ አሁን ሴናፍ ሴት ልጅ ናት ኮስሞቲክ ትጠቀማለች ስለዚህ ስለ ኮስሞቲክ አንድ ወንድ ከሚያውቀው በላይ በማንበብም ከልጅነትሽ በመጠቀም እውቀት አለሽ አይደል ዙሪያሽ ደግሞ ሴቶች አሉ የመጀመሪያው ነገር ሴናፍ
ታርጌት ግሩፕሽ ማን ነው? ማንን ነው ማገልገል የምትፈልጊው? እሱን ማወቅ ነው። ለምሳሌ በአንቺ እድሜ ያሉ ሴቶችን ከሆነ ማገልገል የምትፈልጊው በጣም ቀላል ነገር ነው። አጠገብሽ ካሉ ሰዎች የኮስሞቲክ ፍላጎታቸውን መረዳት፣ ይህ ማለት ቀላል ነው። በመጠየቅ ትንሽ ኮሽነር ዴቨሎፕ በማድረግ ማወቅ ትችያለሽ። ታርጌት ግሩፕሽ ደግሞ የአንቺ እድሜ ካልሆኑ ለምሳሌ በእድሜ ከሆነ ታርጌቶችን ወይ በኢንካም ሊሆን ይችላል፣ በጀንደር የሴት ብቻ ሊሆን ይችላል። እና ኤኒዌይስ የመጀመሪያው ሁሉንም ሰው ሰርቭ ማድረግ አችም ሁሉንም ማገልገል ማለት ይባላል አንዱንም አለማገልገል ነው። ስለዚህ የግድ ወደ ምን እንገባለን? ታርጌት የምንለውን ከፍለን ማወቅ፣ በእድሜም ይሁን በጾታም ይሁን በኢንካምም ይሁን በጸባይ በቢሄቪየርም ሊሆን ይችላል። ከፍለን ማወቅ መሰረታዊ ነገር ነው። እና ወደ ሌላ ሳሌት ለምሳሌ የአንቺ ታርጌት ግሩፕሽ ማን ነው? ሌሎች አድማጮቻችንም እዚህ ላይ የተሰማራችሁ ካላችሁ ለሷ የምንነግራትና የምንመካከረው ነገር ሌሎችም ይጠቅማል። ስለዚህ ማን ነው የአንቺ ታርጌት ግሩፕሽ? ማንን ነው ሪሊ የትኛውን የእድሜ የትኛውን ጾታ ነው የምታገለግው? እሺ ከእድሜ ሬንጁ ስጀምርልህ በብዛት ከ20ዎቹ ጀምሮ እስከ 45 ባሉት ውስጥ የእድሜ ሬንጆችን አስቀምጫለሁኝ። ምክንያቱም እኔ የማቀርባቸውን ፕሮዳክቶች የሚጠቀሙት በዚህ እድሜ ሬንጅ ውስጥ ያሉ እንደገና ደግሞ ስፔሲፊክሊ ሴቶች ናቸው። ሴቶች ሆነው ይሄ ሚድል ሬንጅ ላይ ያለ ከምንለው ኢንካም እና ከዛ በላይ ኢንካም ያላቸው ሰዎች ናቸው የኔ ታርጌት ማርኬቶች፣ እነሱን ነው። ስለዚህ አሁን አንቺ አውቀሻቸዋል። ትንሽ ሰፍቷል ለእኔ ገባሽ? ከ20 እስከ 40 ስቴጂ ምክንያቱም ከ20 እስከ 30 ያሉት የሚፈልጉት ኮስሞቲክስ አይ ቲንክ ከዛ በላይ ያሉት የሚፈልጉት ይለያያሉ። እነዚህኞቹ ገና በተፈጥሮ ውበታቸው ስላላለቀ ገባሽ የሚጠቀሙበት ነገርና እነዛ ደግሞ ተመልሰው ያው ኮስሞቲክ እኮ ልጅ መሆን ነው አይደል? የሆነ ልጅ ሆነሽ መምሰልን ነው የሚፈለገው። እድሜሽም በሄደ ቁጥር በቃ ያንግ ወጣት መሆንን መፈለግ፣ ያው የሚጨማደደው ቆዳችንን ማስተካከል እንደዚህ ነው። እና አንዱ ምክሬ ሁለት ቦታ ብታረጊው፣ የግድ አንዱን ታርጌት ብቻ አገልጊ የሚል እንትን የለም፣ ቲዮሪ የለም። ግን አትሊስት ሁለት ቦታ ከፍለሻቸው እነዛ አንድ ግሩፕ ናቸው። ይኸውልሽ ምንድነው በተፈጥሮ ገና ልጆች ናቸው የሚፈልጉት ኮስሞቲክ አለ። እዛ ያልሻቸው እድሜ ላይ ደግሞ ከፍ ብለን ስንሄድ ደግሞ በእድሜ ምክንያት የሚመጡ ከቆዳ መሸብሸብም ይሁን ከምንም ይሁን የሚመጡ ነገሮች አሉ አይደለ? ለእነሱ የምታቀርቢ ፕሮዳክት ስላለ የመጀመሪያው ነገር በሁለት ብትከፊው፣ ሁለቱንም ማገልገል ትቻለሽ። በሁለት ቢከፈልና የአንቺን ኤጆች በዙሪያሽ ታገኛቸዋለሽ ምን እንደሚፈልጉ አይደለ? እነዛን ኤጅ ደግሞ ያላቸውን ሰዎች ትንሽ የጥናት መስራት፣ ወይ ከእናትሽ ትጀምሪያለሽ ወይ ከአክስቶችሽ ምናምን እዛ እድሜ ላይ ካሉ ሰዎች ምናምን ምን ፍላጎት አለ ነው። አይሽ ፍላጎት ማወቅ ላልሽ ነው ቤት የሚጨምሪው ነገር ካለ አይ ቲንክ ከስተመር ዲማንድ ላይ ካለን ሰዓት አንጻር ይሄንን ካለን ትረስት ኢሹ ላይ ነው ቢሄድ ጥሩ ነው ያስባለሁ። ያሬድ ታችን እንጠቀም። ሶ ትረስት ኢሹ ላይ ስንመጣ የመጀመሪያው ነገር ማወቅ ያለብን ከስተመሮቻችን እንዴት ኮሙኒኬት ማድረግ ይኖርብናል የሚለውን ነገር ነው። በንግዱ ህግ ከስተመር ኢዝ ኦልዌይስ ራይት አይደለ? ከስተመር ሁሉ ጊዜ ትክክል ነው ብለን ካልን እንዴት ከከስተመሩ ጋር ማውራት ያለብንን ወይ ማወቅ አለብን። አንደኛ በጣም ኦፕን ሆነን የትክክለኛውን ነገር ትክክለኛ ኢንፎርሜሽን መስጠት ይኖርብናል፣ ምንም ብሌም ሳንደራረግ ማለት ነው። ከዛ ደግሞ ሆነስት የሆነ ሪቪው አድርገን ያንን ማስረዳት ይኖርብናል። ከዛ ከመዋሸት ይሄ ውሸቶችን ከመናገር፣ ምክንያቱም ዋሽታ አንዴ ነው ልትሸጥ የምትችለው፣ ሁለተኛና ሶስተኛ ጊዜ መሸጥ አትችልም። ስለዚህ ከመዋሸት ትክክለኛውን ነገር ነግሮ ከስተመሩ የራሱን ውሳኔ እንዲወስን ማድረግ ይሄ መጀመሪያው ነው። ሁለተኛው ደግሞ ትረስት ባንድ የሚገነባ ጉዳይ አይደለም። ስለዚህ ኮንሲስተንት ያስፈልገዋል። ኮንሲስተንሱ ደግሞ የሚመጣው አደርገዋለሁ ይሄን አደርጋለሁ ባልን ጊዜ ያንን ማድረግ። ለምሳሌ ነገ ዴሊቨር አደርጋለሁ ብለን ፕሮሚስ ከገባን ዴሊቨር ማድረግ በሰዓቱ፣ በዚህ ሰዓት ነው ምልክልሽ ከተባለ በዛ ሰዓት መላክ። የዋጋችን ሁኔታ ኮንሲስተንት መሆን፣ እነዚህ ፕሮሚስ የምንገባቸውን ነገሮች በየሰዓቱ አለመቀየር፣ እነዚህ እንትን ማለት ይኖርብናል። ከዛ ደግሞ ትራንስፓረንት የሆነ ኮሚኒኬሽን ሊኖረን ይገባል። ከዛ ደግሞ ሪስፖንሲቢሊቲ መውሰድ። ለምሳሌ እቃው ሄዶ የሸጥነው እቃ የተበላሸ ቢሆን፣ ኤክስፓየርድ ያደረገ ቢሆን፣ ወይ ደግሞ ከስተመሩ በሱ አይምሮ ውስጥ ባለ መጠን ካልሆነ የሄደለት ለመቀየር ኃላፊነትን ለመውሰድ ይሄ እኔ ችግር አይደለም ብሎ ወይም ትንሽ የምንከስራትን ብር አስቦ ወደፊት የምንይዘውን ከስተመር ከማጣት ይልቅ ትንሿን ብር ከስሮ ከስተመሩ ማትረፍ የተሻለ ይሆናልና
ብዙ ናቸው። ትረስት ለመሰለሽ ቤቲ ኦንላይን ቢዝነስ ላይ አሁን ለምሳሌ እኔ ኦንላይን ብዙ ገዢ አይደለሁ። እቃውን እንኳን ከፈለኩት ሱቄት ጋላችሁ ነው። ቀደም ሴናፍም ጥሩ አርጋ አንስተዋለች። አትሊስት አንድ ፊዚካሊ ሰዎች እናንተ ሊያገኙበት የሚችሉት ሾፕ ቢኖር ነው። አለሽ እንደዛ ሴናፍ? አሁን ላይ ሸልፎች ናቸው። ሸልፍ አለሽ? ያ ሸልፍም በቂ ነው። የት ጋር ነው? 22 አካባቢ ጸዲ ፕላዛ አንደኛ ፎቅ ላይ ስንት ቁጥር? የሱቅ ቁጥር 202 የሱቅ ቁጥር 202 መጨረሻ ላይ ስልክሽንም ትናገሪያለሽ የሚፈልጉት ሰዎች ከፈለጉና ትረስት ይሄ መተማመን ፌስቡክ ላይ ቲክቶክ ላይ የሚያሳዩሽ እቃና ብር ከፍለሽ ሞተረኛው ይዞ መጥቶ የምትቀበዩ አንዳንድ የትም ሰማይና ምድር ነው። በቃ እዛ ላይ በሳይዝም በዩ በኳሊቲም በዩ የሚነግሩሽ ነገር ይሄ እንደውም ኦንላይን ቢዝነስ ኢትዮጵያ ውስጥ እንዳያድግ ያደረገው ነገር የትረስት ኢሹ ነው። ብዙ ሌቦች ተፈጥረዋል። እኔ ለምሳሌ ትምህርት ኦንላይን እናስተምራለን ትሬኒንግ ምናምን ይላሉ። ሁለቴ እንደዚህ ከፍዬ ጠፍተውብኛል። እኔ ተመልከች በጣም እኮ ኢንስታግራም ላይ እያስተዋወቁ ምናምን እነዚህን ሰዎች ቀስ እያልን ማጋለጥ መቻል አለብን እና የመጀመሪያው መተማመን መፍጠር ነው። አሁን ለሴናፍም ትልቁ ነገር ቤቲም እንዳለችው ኦን ታይም ዴሊቨሪ ከአንድ ሰዓት በኋላ ይደርሳችኋል ከተባለ ከአንድ ሰዓት በኋላ። ሁለተኛ የምትልኪው እቃ በነገርሻቸው መጠን መገኘት አለበት። ምክንያቱም ሰዎች የሚገዙት ከዛ ፕሮዳክት የሚያገኙትን ቫልዩ እና ቤኔፊት ነው አይደል የሚገዙት። ስለዚህ አንቺ ይሄ ኮስሞቲክ ይሄ ቻፕስቲክ ኦር ይሄ ሊፕስቲክ እንደዚህ ያለሰልሳል ከለሩ ለ24 ሰዓት አብሯችሁ ይቆያል ብለሽ ፕሮሚስ ቃል ከገባሽ የገባሽውን ቃል መጠበቅ መቻል አለብሽ። ስለዚህ ወጣት ነሽ እየተማርሽ ነው ስራ የምትሰራው። አንዱ ችግሯ ዲማንድ የከስተመር ኒድ ማወቅ ነው። ቅድም ተነጋግረናል። ታርጌት ግሩፕሽን ከለየሽ በኋላ በነዛ ታርጌት ግሩፕ ላይ ትንሽ ኮሽነሮችን በመመተን የሰዎችን ፍላጎት ማወቅ ይቻላል። ቤቲ እንዳነሳችው የመተማመን ቢዝነስ ማለት ባይዘው ቤቲ ትረስት ነው፣ መተማመን ነው። ቢዝነስ በመተማመን ነው የሚሰራው። እኛ ሀገር ይሄ አየር ባየር ይሄ ዋን ታይም ትራንሳክሽን ምንለዋል። ይሄ በቃ አንዴ ገዛሽ ሄደ እንደዛ አይደለም። እንደውም በማርኬቲንግ ምን ይባላል? ሪቴንሽን ኢዝ ቤተር ዛን አትራክሽን ይባላል። የመጣን ከስተመር ይዞ ማቆየት አዲስ ከመጥራት በጣም የተሻለ ነው የሚባለው። ስለዚህ ሴናፍ ከከስተመሮች ጋር ሎንግ ላስቲንግ የሆነ በቃ ፍጹም በቃ የሆነ ሪሌሽንሺፕ መፍጠር መቻል አለብሽ። አንቺ ወጣሽ ነሽ፣ ነገ ትልቅ የኮስሞቲክ ሱቅ ከ4 ዓመት በኋላ አላቅም እንግዲህ ቪዥንሽን አልጠየቅንሽም ሊኖርሽ ይችላል አይደል? ዛሬ ላይ ያሉሽ ከስተመሮች ከ5 ዓመት በኋላ የምትከፍቱ ትልቁ ሱቅ ውስጥ የሚመጡ ናቸው። አየሽ 10 ዓመት ከአንቺ ጋር የሚቆዩ ናቸው። ስለዚህ ይሄ ከትረስት ጋር የተነሳው ኢሹ በጣም መሰረታዊ ስለሆነ ትልቁ ምክራችን መተማመንን ፍጠሪ ነው፣ ትረስት ፍጠሪ ነው። ሌላው ሳፕላይ ላይ ማንም ሰው መጠንቀቅ አለበት። ምክንያቱም የኢትዮጵያ ማርኬት አይታችሁት ከሆነ በጣም ፕራይስ ሴንሲቲቭ ነው አይደል? ዋጋ ላይ በጣም ሴንሲቲቭ። ሶ ፕራይስ ሴንሲቲቭ በሆነ ማርኬት ውስጥ ትልቅ ነገር ልሽጥ ብትል ላያዋጣሽ ይችላል እንደ ጀማሪ። ስለዚህ ሳፕላይ ላይ መጠንቀቅ አለብሽ። የምትገዢውን ነገር ትራንስፖርቴሽን ሎጂስቲክ ላይ ጥንቅቅ ብለሽ ካልመጣሽ ሊሆን አይችልም። ሰዓታችን እየሄደብን ነው፣ ግን ካነሳሻቸው ኢሹዎች ውስጥ ዋጋ ላይ ሳፕላይ ላይ ትረስት ላይ እና ትንሽ ሪሰርች ማርኬቲንግ ሪሰርች መውሰድና ኮንሲስተንሲ ደጋግማችሁ እንዳነሳችሁት ነው። ሶሻል ሚዲያ አጠቃቀምሽ ቲክቶክ አጠቃቀምሽ አልጎሪዝሙ በራሱ ኮንሲስተንሲ ስለሚፈልግ የቪዲዮ ጥራት ስለሚፈልግ ስቶሪ ማተርስ ይባላል አይደለ? ስለምትሸጩ ፕሮዳክት ይሄ ፕሮዳክት አለኝ ሳይሆን ስቶሪ ክሬት አድርጊለት፣ ስቶሪ ስሪለት፣ ትረካ ነገር ይኑረው። ሰዎች ያን ትረካ ነው የሚገዙሽ እንጂ አሁን ይሄ ትራዲሽናል አድቨርታይዝመንት እቃው እንዲህ ነው የምትዩ አድቨርታይዝመንት በጣም የቀረ ነው። ሞር ፎከስ ማድረግ ያለብሽ ከእቃው የሚገኘው ቫልዩ ላይ እና የነ ኮካኮላን ማስታወቂያ እንደ ምሳሌ መውሰድ ይቻላል። ቤቲ ሰዓት የገደበን ነው፣ ግን ራሷን ታስተዋውቅ በደንብ ቁጥሯን ምኗን ከስተመር ዲማንድ ላይ ምናልባት አንተ ካነሳቸው ተጨማሪ ሎኬሽን ዋይዝም በደንብ ብታያቸው ሜቢ ኦንላይን ስለምሸጥ ስላለች ግን ዴሊቨርም ለማድረግ ከ2 ጣፎ ቢሉ የዴሊቨር ዋጋም ብዙ እንትን አይልምና አንዳንዴ ሊሚት ማድረግ ለሁሉም ለመድረስ ከመሞከር የተወሰነ ታርጌት ሊሚት ማድረግ ከስተመርን ዲስአፖይንትመንት ከማድረግ የተሻለ ይሆናል። ራሷን ቁጥሯን ትናገራ። እሺ ከቲክቶክ ዩዘር ኔም ልጀምር። ቲክቶክ ላይ እኔን ፎሎ ማድረግ የምትፈልጉ ሰዎች ሾፕ ፍሮም ለቲ ብላችሁ ብትገቡ ታገኙኛላችሁ።
እዛ ላይ ፎሎ ማድረግና እቃዎችን ማዘዝ ትችላላችሁ። ከዛ በተጨማሪ እኔን የምታገኙበት ስልክ ቁጥር 0928 54 61 52 ወይም በ0973 31 8902 ታገኙኛላችሁ። ከዛ በተጨማሪ የተወሰኑ እቃዎችን መታችሁ ኢምፐርሰን አይታችሁ መግዛት የምትፈልጉ ሰዎች ከጎላጎል ወደ ቦሌ በሚወስደው መንገድ 22 ማለት ነው ጸዲ ፕላዛ አንደኛ ፎቅ ላይ ሱቅ ቁጥር 202 ነው ማግኘት ትችላላችሁ። በጣም ቆንጆ ነው። እንግዲህ ለሚቀጥለው ሳምንት ቅዳሜ እንዲሁ አዲስ ቢዝነስ ላይ የተሰማሩ ወጣት ሴቶችና ወጣት ወንዶችን እንዲሁ እናበረታታለን፣ በችግራቸው ላይ እንወያያለን ማለት ነው። እንግዲህ ጊዜያችን በዚሁ ተጠናቋል። ቤቲ እንሰናበታለን። እንደዚህ ተጠናቋል። አብሮን ለነበረን ቆይታ በጣም አድርገን አድማጮቻችንን እናመሰግናለን። ሮብ በተለመደው ሰዓት ከ7 እስከ 8 ጄኤፍኤም ቢዝነስ ላይ ይጠብቃችኋል። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ቀን፣ መልካም ቅዳሜ።